ተአምር በሆለታ እናቴን ለመርዳት ነው የገመችው ልብ የሚሰብር ታሪክ። ከደምቢዶሎ እስከ ሆለታ ከ580 ኪሎ ሜትር በላይ በመኪና ስር በሚገኝ ብረት ላይ ተንጠላጥሎ በሞትና በሕይወት መካከል ሆኖ በተአምር የተረፈው የሕፃን ገመቹ ታሪክ መላውን ኢትዮጵያዊ እያስለቀሰ ይገኛል። ይህንን አደገኛ ጉዞ ያደረገው ለጫውታ አልነበረም። ለምን ይህንን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን የሁሉንም ልብ ሰብረዋል። እናቴን ለመርዳት ነው ብሏል ገመቹ ገና በልጅነቱ የኑሮ ሸክም በትከሻው ላይ የወደቀው ታዳጊ ዛሬ ገመቹ ከሞት አፋፍ ተመልሶ የተስፋ ምልክት ሆኗል። በርካታ በጎ አድራጊዎች እጃቸውን እየዘረጉም ይገኛሉ። ነገ የባንክ አካውንት ሲከፈት ሁላችንም ይህንን ለእናቱ መስዋዕት የሆነ ሕፃን እንድንረዳውም ጥሪ ቀርበዋል። ፈጣሪ ለገመቹ ትልቅ ዓላማ ስላለው ከመኪናው ስር ጠብቆታል። እናንተስ ለገመቹ ምን መልእክት አላችሁ? በኮመንት ላይ አጋሩን። ቪዲዮን ሼር በማድረግ ድምፅም እንሁ ነው። ተአምር በሆለታ እናቴን ለመርዳት ነው የገመቹ ልብ የሚሰብር ታሪክ። ከደምቢዶሎ እስከ ሆለታ ከ580 ኪሎ ሜትር በላይ በመኪና ስር በሚገኝ ብረት ላይ ተንጠላጥሎ በሞትና በሕይወት መካከል ሆኖ በተአምር የተረፈው የሕፃን ገመቹ ታሪክ መላውን ኢትዮጵያዊ እያስለቀሰ ይገኛል። ይህንን አደገኛ ጉዞ ያደረገው ለጫውታ አልነበረም። ለምን ይህንን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን የሁሉንም ልብ ሰብረዋል። እናቴን ለመርዳት ነው ብሏል ገመቹ ገና በልጅነቱ የኑሮ ሸክም በትከሻው ላይ የወደቀው ታዳጊ ዛሬ ገመቹ ከሞት አፋፍ ተመልሶ የተስፋ ምልክት ሆኗል። በርካታ በጎ አድራጊዎች እጃቸውን እየዘረጉም ይገኛሉ። ነገ የባንክ አካውንት ሲከፈት ሁላችንም ይህንን ለእናቱ መስዋዕት የሆነ ሕፃን እንድንረዳውም ጥሪ ቀርበዋል። ፈጣሪ ለገመቹ ትልቅ ዓላማ ስላለው ከመኪናው ስር ጠብቆታል። እናንተስ ለገመቹ ምን መልእክት አላችሁ? በኮመንት ላይ አጋሩን። ቪዲዮን ሼር በማድረግ ድምፅም እንሁ ነው። ኦሮሞማ ሳቦዶማ